ሰላም እንዴት ናችሁ? በቃ እንግዲህ ዛሬ ደግሞ መጥቻለሁ። አብረን እንማራለን። ይሄ እንግዲህ ለአማርኛ ተናጋሪዎች እንግሊዘኛ አባባሎች ኢዲየም የሚባለውን አብረን እንድንማር ብዬ ነው የመጣሁት። አሁን እዚህ ላይ እንደምታዩት አንደኛው ምን ይላል? ቢዚ አዝ አ ቢ ይባላል። ዳት ሚንስ ምን ማለት ነው? በእንግሊዘኛው ሲተረጎም ኦልዌይስ ሙቪንግ፣ ኦልዌይስ ላይክ ስቴይንግ አክቲቭ አለ አይደለ? የሆነ ሰው ሁል ጊዜ ቢዚ ተንቀሳቃሽ እና ምን አይነት ሰው ነው ያ ሰው? እንግዲህ ጠንካራ ሰራተኛ ብለን በእኛ አባባል እንለዋለን። ያ ሺዝ ኦልዌይስ ቢዚ አዝ ቢ ብዬ ካልኩኝ በጣም በቃ ሺዝ ኦልዌይስ ቢዚ ናት፣ በቃ ሺዝ ዱይንግ ሰምቲንግ እንደ ማለት ነው። እና እዚህ ጋር በሴንቴንስስ አስቀምጨዋለሁኝ። ግራማ ኢዝ ኦልዌይስ ቢዚ ኢን ሄር ጋርደን ጀስት ላይክ አ ቢ ኮሌክቲንግ ኔክታር ፍሮም ፍላወርስ ይላል። እና እኚህ ግራማ በጣም ሁል ጊዜ ቢዚ ናቸው፣ ጋርደናቸውን በማስተካከል ምን በማለት ልክ እንደ ንቧ ማለት ነው። ንቧ ኮሌክቲንግ ኔክተር ፍሮም ፍላወርስ፣ ያው ንቦች ቀስመው ከፍላወር ብዙ ነገር ይሰጡናል እና እንደዛ ማለት ነው። እና በቃ እንደ ንብ ጠንካራ ሰራተኛ ናቸው ለማለት ነው። ከዛ ደግሞ የሁለተኛው ላይ ደግሞ ምን አለኝ? ኮስት አን አርም ኤንድ አ ሌግ ብዬ ካልኩኝ ያ ማለት እንግሊዘኛ በእንግሊዘኛው ሲተረጎም ምን ማለት ነው? ላይክ ሰምቲንግ ኢዝ ቬሪ ፕራይሲ፣ በቃ ያ ነገር በጣም ውድ ነው። አሁን ለምሳሌ እጅና እግራችን ከምንም በላይ በጣም ውድ የተሰጠን ስጦታችን ነው። እጃችን እግራችን አይደለ? ምንም የፈለገ ነገር ብር ይሄን ያህል ልስጥና እጅን ላሰጣ ወይ እግርን ብንባል መቼም ምንም እሺ አንልም አይደለ? ምክንያቱም ያ በጣም ትልቅ እንትናችን ነው እግዚአብሔር የሰጠን ብዙ ነገር የምናደርግበት የአካላችን ፓርት ስለሆነ ማለት ነው። እና ምን ይላሉ? ኮስት አን አርም ኤንድ ሌግ ዲስ ቲንግ ኢት ኮስት አን አርም ኤንድ ሌግ ብሎ ካለ ሰምቲንግ ኢዝ ቬሪ ፕራይሲ ማለት ነው በእንግሊዘኛው። በእኛ አባባል በጣም ውድ የሆነ ነገር ማለት ነው። ያንን እንግዲህ በማቴሪያል ነገርም ይሆናል፣ በተለያየ አይነት ለመግለጽ ይቻላል። አሁን በማቴሪያል አይነት ላይ ስንገልጸው እንግሊዘኛ በእንግሊዘኛ ሴንቴንስስ ላይ አይ ሰይድ ዶስ ፋንሲ ሹዝ ሜይ ሉክ ናይስ በት ዘይ ኮስት አን አርም ኤንድ አ ሌግ ብያልኩኝ ማለት ነው። ያ ማለት እነዚህ የምታዩቸው ቆንጆ የለበስኳቸው ጫማዎች ናይስ ናቸው ስታያቸው፣ ግን በጣም ኮስት አድርጎኛል፣ በጣም ብዙ ብር አስወጥቶኛል። ላይክ በthey ኮስት አን አርም ኤንድ አ ሌግ ብዬ እንደዛ ኤክስፕረስ አረኩት ማለት ነው። እና ይሄ እንዳልኳችሁ ያው ኢዲየም ይባላል። IDIOM አባባሎች እና በዛም ደግሞ ያው ኢትስ ካይንድ ኦፍ አድቫንስድ የሆነ ኢንግሊሽ የምንማርበት ፓርት ነው ማለት ነው። እና ለዛሬ ይሄን ነው እንግዲህ ያቀረብኩላችሁ። ኦልራይት ቴንክ ዩ ባይ